today ስለ ኢንዶክራይን ሲስተም ምን ይሆናል ኢንዶክራይን ሲስተም ዲሶነታችን ሪስፖንድ ከሚያደርግበት አንደኛው መንገድ ነው ኢንዶክራይን ሲስተም የመጀመሪያው ነርቨስ ሲስተም ነው ነርቨስ ሲስተም ኬሚካሎችን አይጠቀምም የሚጠቀመው ነርቭ ኢምፐልሶችን ወይም ደግሞ ኤሌክትሪካል ሲግናሎችን ነው ሁለተኛው እሱ ለፋስት ሪስፖንስ ነው ሰውነታችን የሚጠቀመው ሁለት ፓርቶች አሉት ሴንትራል ነርቨስ ሲስተም እና ፔሪፌራል ነርቨስ ሲስተም የሚባል ሶ ለፋስት አክሽን ነው ሰውነታችን የሚጠቀምበት ማንን ነርቨስ ሲስተም ነገር ግን ስሎ ለሆኑና ሎንግ ላስቲንግ ለሆኑ ሰውነታችን ፕሮዲዩስ ለሚያደርጋቸው ሪስፖንሶች የሚጠቀመው ኢንዶክራይን ሲስተም ነው ኢንዶክራይን ሲስተም ወይም ደግሞ ሆርሞናል ሲስተም የሚባለው ማለት ነው ሶ ቱዴይ በትንሹ እሱን ለማየት እንሞክራለን ማለት ነው ሶ the endocrine system is the ductless gland ነው ምን ማለት ነው ductless gland is እንደገና ሁለት አይነት መንገዶች ያሉት ሰውነታችን ኬሚካሎችን ፕሮዲዩስ የሚያደርግበት ወይም ደግሞ ኬሚካሎችን ፕሮዲዩስ ካደረገ በኋላ ወደ ሰውነታችን የሚሄድበት ማለት ነው ሶ አንደኛው በደክት ነው ኤግዞክራይን ከሆነ ኢንዶክራይን ከሆነ ግን ደክት የለውም ወይም ደግሞ ደክትለስ ነው ሶ ሰውነታችን ምን እንደሚያደርገው ያንን ሆርሞን ፕሮዲዩስ ካደረገ በኋላ just it releases to the blood ላይ ነው ሪሊዝ የሚያደርገው ሶ ይሄዳል ሶ ዲቴክተሮች አሉት ዲቴክት ያደርጋሉ ሆርሞኑን ይወስዳሉ ማለት ነው ሶ just it releases through the blood ማለት ነው blood ላይ ነው ሪሊዝ የሚያደርገው ሶ እንደሱ ነው ማለት ነው ነገር ግን ደክት ያለው ወይም ደግሞ ኤግዞክራይን ሲሆን ግን ለምሳሌ እንደነ ማማሪ ግላንድ ያሉት እናያቸዋለን ቆይተን ሶ እነሱ በደክት ነው የሚሄዱት ወይም ደግሞ በቱቦ ነገር ማለት ነው ሶ ለስፔሲፊክ ለተፈለገው አካል በቱቦ ብቻ ሊደርስለታል ማለት ነው so that's the difference between endocrine and exocrine so ግላንዶችን አሉት to produce release እና hormones directly into the blood stream ነው ሪሊዝ የሚያደርገው then endocrine system ሌላው ኬሚካል ነው this is the important thing እና ሆርሞን ሬጉሌት ሜታቦሊዝምን ግሮዝ እና ሪፕሮዳክሽንን ሙዶችን እና ኢንተርናል ቦዲ ባላንስን ኮንትሮል የሚያደርገው this chemical messengers ናቸው so endocrine system ነው እነዚህን ኬሚካሎች ፕሮዲዩስ የሚያደርጋቸው ማለት ነው so ሌላኛው the endocrine system benefit is works closely with the nervous system ከነርቨስ ሲስተም ጋር የተለያዩ ዲስትሪክት ቢሆኑም ነገር ግን አብረው together they work ማለት ነው ምክንያቱም they have አንድ ዓላማ so ሰውነታችንን መጠበቅ የሚፈልገውን ነገር ማድረግ ስለሆነ that's the የሁለቱ ዋና ዓላማ ሶ አብረው ነው የሚሰሩት ማለት ነው to maintain stable እና internal የሆነ ኮንዲሽኖችን ስቴብል ለማድረግ ነው ሶ ይሄንን ካልን ለምሳሌ ኤግዞክራይን ግላንዶችን ቅድም እንደተጠቀስኩላችሁ ማማሪ ግላንድ አለ ሳሊቨሪ ግላንድ አለ ስዌት ግላንድ አለ ኢንዶክራይን ግላንድ ይኖራል ኢንዶክራይን ግላንድ ደግሞ ለምሳሌ እንደነ ፒቱይተሪ ግላንድ this is በጣም ወሳኝ የሆነ ግላንድ እንደነ ታይሮይድ እና ፓራታይሮይድ ያሉት ናቸው እና ኢንዶክራይን የሚባሉት ማለት ነው ሶ ወደ ዋናው ስንሄድ ፒቱይተሪ ግላንድ ዲፐርሰን ገባ ፒቱይተሪ ግላንድ the master gland ይባላል ወር ደግሞ ኢንዶክራይን ኦርኬስትራ ነው የሚባለው በጣም the master gland ነው ማለት በጣም ትንሽ ናት በሳይዟ ፒ-ሳይዝድ ናት ነገር ግን ብሬን ላይ ነው የሚገኘው እና በጣም ወሳኝ የሆነ ግላንድ ነው አታች ታለመስ ላይ አታች ሆኖ ነው የሚገኘው ሶ ታለመስ ደግሞ የሚገኘው above the brain stem ነው ሶ እዛ ነው የሚገኘው ፒቱይተሪ ግላንድ ሁለት ሎቦች አሉት the anterior and the posterior lobe አለው አንቴሪየሩ 6 ሆርሞኖችን ፕሮዲዩስ ያደርጋል አንቴሪየሩ ደግሞ ፍሮንት ሎቡ ማለት ነው ሶ 6 ሆርሞኖችን ፕሮዲዩስ ያደርጋል እንደነ FSH ወይም ደግሞ follicle stimulating hormone እንደነ luteinizing hormone or ደግሞ LH እንደነ thyroid stimulating hormone እንደነ growth hormone አራተኛው አምስተኛው እንደነ adrenocorticotropic hormone ሌላኛው ደግሞ prolactin የሚባሉ 6 ሆርሞኖችን አንቴሪየር ሎቡ ፕሮዲዩስ ያደርጋል ማለት ነው የፒቱይተሪ ግላንድ አንቴሪየር ሎብ ፖስቴሪየሩ ደግሞ ሁለት ሆርሞኖችን ፕሮዲዩስ ያደርጋል ADH አንቲዲዩሬቲክ ሆርሞን or ደግሞ ቫሶፕሬሲን የምንለውና ኦክሲቶሲንን ፕሮዲዩስ ያደርጋል ማለት ነው ኦክሲቶሲን ምጥ ሆርሞን የሚባለው ብዙ ጊዜ ሶ ሁለቱን ፖስቴሪየሩ ፕሮዲዩስ ያደርጋል ማለት ነው FSH እነዚህ ናቸው ስድስቱ ከዛ አንቴሪየር ፒቱይተሪ ግላንድ አለ ማለት ነው ፓራታይሮይድ ግላንድ ውስጥ ከመግባታችን በፊት ስለነ FSH በደንብ
ይሄውና እዚህ ጋር ኤፍኤስኤች በፒቱይተሪ ግላንድ ነው ፕሮዲዩስ የሚሆነው እና ስቲሙሌት ምንድነው ጥቅሙ? ኤፍኤስኤች ኢዝ ፎርሜሽን ኦፍ ፎሊክልን ስቲሙሌት ያደርጋል። ፎሊክል ስቲሙሌቲንግ እንደስሙ ፎሊክሎችን ፕሮዲዩስ እንዲሆኑ ስቲሙሌት ያደርጋል ማለት ነው ይሄ ሆርሞን። ፎሊክል የሚያስፈልገው እንደምታውቁት ያው ኤግ አለ። ኤግ ማቹር ከማድረጉ በፊት ፎሊክል ያስፈልገዋል ማቹር እንዲያደርግ ማለት ነው። ፎርሜሽን ኦፍ ፎሊክሎችን ስቲሙሌት የሚያደርገው ኤፍኤስኤች ነው። በሴቶችም በወንዶችም ላይ ያለ ባይ ዘ ዌይ ሴቶች ላይ ኤስትሮጅን ፕሮዳክሽን እና ኤግ ማቹሬሽንን ስቲሙሌት ያደርጋል። ቦዮች ላይ ደግሞ ወንዶች ላይ ደግሞ ስፐርም ፕሮዳክሽንን ስቲሙሌት ያደርጋል ማለት ነው። ሌላኛው ኤልኤች ነው ደግሞ ሉቲናይዚንግ ሆርሞን የሚባለው። እሱ ምንድነው ጥቅሙ? በፒቱይተሪ ግላንድ ነው ፕሮዲዩስ የሚሆነው። ኦፍ ኮርስ ለገርሎች ወይም ደግሞ ሴቶች ላይ ኦቭዩሌሽን እና ፕሮጀስትሮን ፕሮዳክሽን ላይ ሚና ያለው ማለት ነው። ቦይ ወይም ደግሞ ወንዶች ላይ ቴስቶስትሮን ፕሮዳክሽንን ኢንፍሉዌንስ የሚያደርገው ሉቲናይዚንግ ሆርሞን ነው ማለት ነው። ኤፍኤስኤች እና ኤልኤች ጎናዶትሮፊክ ሆርሞን ይባላሉ ወይም ደግሞ ሆርሞን ኦፍ ሜንስትሩዋል ሳይክል ይባላሉ ስማቸው። ምክንያቱ ደግሞ ጎናዶትሮፊክ ሆርሞን የተባሉት ጎናዱ ላይ አክት ስለሚያደርጉ ነው። ፕሮዲዩስ የሚሆኑት ግን በፒቱይተሪ ግላንድ ነው፣ በጎናዱ አይደለም። ጎናድ የሚባሉት ለሴቶች ከሆኑ ኤግ ማለት ነው ጎናድ የሚባለው። ለወንድ ደግሞ ከሆነ ቴስቲስ ማለት ነው። ቴስቲስ ማለት ነው። እንደዚህ ይሆናል ማለት ነው። ወደ ቀጣይ ስናልፍ ሌላው ታይሮይድ ስቲሙሌቲንግ ሆርሞን የሚባላል እዚሁ ላይ። ግሮዝ ሆርሞን ምንድነው? ስቲሙሌትስ ቦዲ ግሮዝ እና ፕሮቲን ሲንቴሲስን ነው ስቲሙሌት የሚያደርገው። እንዳልከው በዚህ በግሮዝ ሆርሞን ስላለ ነው ማለት ነው። ሌላው ታይሮይድ ስቲሙሌቲንግ ሆርሞን የሚባለው ታይሮክሲንን ፕሮዲዩስ ያደርጋል። ታይሮክሲን ደግሞ ታይሮይድ ግላንድ ሪሊዝ ሆርሞን፣ ታይሮይድ ግላንድ ሆርሞንን ሪሊዝ የሚያደርገው ታይሮይድ ስቲሙሌቲንግ ሆርሞን የሚባለው ነው ማለት ነው። ምንድነው ጥቅሙ? ኢዝ ሜታቦሊዝምን ኮንትሮል ማድረግ ነው። ሌላኛው አድሬኖኮርቲኮትሮፊክ ሆርሞን የሚባለው ነው። ይሄኛው ምንድነው? እንደምታዩት እንግዲህ 3 ነገሮች አሉት። አድሬኖ የሚላለው፣ አድሬናል፣ ኮርቲኮ የሚላለው። ኮርቲኮ ሚንስ ሊፒድ ማለት ነው። ስፔሲፊክሊ ኮርቲሶል ማለት ነው። ስቲሙሌት የሚያደርገው ማንን ነው? አድሬናል ግላንድን ነው። አድሬኖኮርቲኮትሮፊክ ሆርሞን ስቲሙሌት የሚያደርገው አድሬናል ግላንድን ነው። ግን ምን ለማድረግ? ሊፒድን ፕሮዲዩስ እንዲያደርግ። ስፔሲፊክሊ ኮርቲሶል የሚባለውን ሊፒድ የስቴሮይድ ሊፒድ አንዱ ታይፕ ነው። እሱን ፕሮዲዩስ እንዲያደርግ ስቲሙሌት ያደርገዋል ማለት ነው። ምንድነው ጥቅሙ? ኮርቲሶል ኢዝ ስፔሲፊክሊ ወደ ደግሞ ሞስት ኦፍ ዘ ታይም ኮርቲሶል ወደ ብሬን የሚሄዱትን ወይም ደግሞ የብሬን ኢነርጂ ዩዞችን ነው ኮንትሮል የሚያደርገው ወይም ደግሞ የግሉኮስ አብዞርፕሽን ሪሌትድ ቱ ዘ ብሬን ነው ፈንክሽን የሚያደርገው ማለት ነው ኮርቲሶል። እሱ እንዲመረት አድሬኖኮርቲኮትሮፊክ ሆርሞን አድሬናል ግላንድን ስቲሙሌት ያደርገዋል ማለት ነው። ተቀጣዩ ፕሮላክቲን የሚባል አለ። ይሄኛው ማለት ነው ሚልክ ፕሮዳክሽን የማማሪ ግላንድን ስቲሙሌት ያደርጋል ማለት ነው። ይሄ እንደምታውቁት ኦብቪየስሊ ሴቶች ላይ ብቻ ነው ማለት ነው። አፍተር ፕሬግናንሲ ነው፣ ለልጁ ወተት ስለሚያስፈልገው እሱን ስቲሙሌት ያደርጋል ማለት ነው። ሌላኛው ኤዲኤች ወይ ደግሞ ቫሶፕሬሲን ነው የሚባለው። ከነዚህ ከስድስቱ ውጪ በፖስቴሪየር ፒቱይተሪ ግላንድ የሚመረተው ማለት ነው። ኤዲኤች ዋተር ባላንስን ነው። ይሄ ሞስትሊ ኪድኒ ላይ ነው የሚሰራው። ዋተር ባላንስን ሬጉሌት ያደርጋል እና ሪአብዞርፕሽን ዋተር ከሌለው ሰውነታችን ሪአብዞርብ እንዲያደርግ ያደርጋል ማለት ነው። ሌላኛው ኦክሲቶሲን ነው። ዩትራይን ኮንትራክሽንን የምጥ እንግዲህ እንደነገርኳችሁ የምጥ ሆርሞን ነው የሚባለው። ስቲሙሌት የሚያደርገው ዩትራይን ኮንትራክሽን ነው። ዲዩሪንግ ቻይልድ በርዝ እና ሚልክ ኢንጀክሽን ጊዜ ስቲሙሌት ያደርጋል ማለት ነው። ሌላኛው ምንድነው? ዩትራይን ሆል ኮንትራክት እንዲያደርግ እና ሪላክስ እንዲያደርግ ይጠቅማል ማለት ነው። ሌላኛው ፓራታይሮይድ ግላንድ እና ታይሮይድ ግላንድ የሚባሉት ናቸው። ታይሮይድ እና ፓራታይሮይድ ግላንድ የሚባሉት ናቸው። እነሱ ታይሮይድ ግላንድ የሚባለው የበተርፍላይ ሼፕ ያለው ነው። እዚህ ጋር እንደምታዩት በተርፍላይ የሆነ ሼፕ ያለው ነው ይሄኛው ማለት ነው። ከዛ ፓራታይሮይድ የሚባሉት ደግሞ እዚህ ጋር እዚህ ሴሉ ላይ በረንብ አልተካተተም፣ ግን እዚህ ጋር 4 ትናንሽ የሆኑ እነዚህም ፒሳይዝድ የሆኑ ናቸው ፓራታይሮይድ ግላንድ የሚባሉት እና 4 ናቸው። ስሞል ቢሃይንድ ታይሮይድ ግላንድ ነው ያሉት እና ፓራታይሮይድን ፕሮዲዩስ እንዲሆን ያደርጉሉ እና ፓራታይሮይዶች ምንድነው ጥቅማቸው? ካልሲየም እና ፎስፌት ሌቭልን ሬጉሌት ማድረግ ነው። ታይሮይድ 2 እንትኖችን ፕሮዲዩስ ያደርጋል።
ኔክ ላይ ፕሮዲዩሲንግ ታይሮክሲን እና ሌላኛው ቲ3 ወይ ደግሞ ትራይአዮዶ ታይሮኒንን ፕሮዲዩስ ያደርጋል። ቲ4 እና ቲ3 ሬጉሌት የሚያደርገው ደግሞ ሜታቦሊዝም እና ኢነርጂን ግሮዝ እና ዴቨሎፕመንት ነው ማለት ነው። ሌላኛው ኪ ፈንክሽኑ እዚህ ጋር ከመግባታችን በፊት የታይሮይድ ዲስኦርደር ምን ሊያመጣ ይችላል? የዚህ 3 አይነት ሊሆን ይችላል። ሃይፖታይሮይዲዝም ሊሆን ይችላል። ቱ ሊትል ሆርሞን ከሆነ ሃይፖ ይባላል። ሃይፖ ትንሽ ማለት ነው። ሃይፐርታይሮይዲዝም ቱ ማች ሆርሞን ነው። ጎይተር ታይሮይድ ኢንላርጅመንት ነው። ሶ ኪ ፈንክሽኑ ምንድነው? ኢሴንሻል ፎር የፓራታይሮይድ ደግሞ ለሄልዝ እና ለነርቭ ፈንክሽን ስሩ ካልሲየም ሬጉሌሽን ነው የሚጠቅመው ማለት ነው። ሶ ቴንክ ዩ ፎር ጊቪንግ ሚ ዩር ታይም።